ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አለሁ። ዛሬም ተመልሼ መጥቻለሁ። እንግዲህ ቪዲዮ ስሰራ ሰው ምናምን ያስፈልጋል አውቃለሁ፣ ግን ሰው በጣም እየተቸገርኩ ነው። ስለዚህ ለምን ከምዘገይባችሁና ቪዲዮ መስራት ከማቆም ለምን ብቻዬን አልመጣም ብዬ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሰሞኑን ቲክቶክ ሳይ የሪያክት ያደረኩባቸው ቪዲዮዎች እኔ ራሴ እየሰራሁ ለምን ፈታ አላረጋችሁም? በጣም የሳቁበትና በቃ ዘና ያልኩበት ቪዲዮ ነው እና ለምን ቤተሰቦቼ ፏ አላረጋቸውም ብዬ አሰብኩኝ። ያው ከዚህ በፊት እዚያኛው ቻናል ላይ ታውቃላችሁ ሪያክት ቪዲዮ ሰራ ነበር። ማለት ሪያክት ቪዲዮ ደስ ይለኛል በቃ እና ዩቲዩብ ላይ ራሱ ምንድን ነው መስራት ያለብኝ ነገር ብዬ ሳስብ ሻይ ቡና እያለን ሪያክት ቪዲዮ በዚህ ኮንተንት ነበር የጀመርኩት። ግን በመሀል ስታክ አድርጎብኛል። ከዚህ በፊት የነበረው አካውንቴ ታውቃላችሁ ሁላችሁም። ነገር ግን ዛሬም በቃ ቲክቶኮችን በማይበት ሰዓት እኔን ሪያክት ያደረጉኝ ቪዲዮዎች 2 ቪዲዮ ናቸው እና እነሱ በጣም ያሳቁ ናቸው። እንደነሱን አርጌ ተውኝ ለምን እናንተ ፈታ አላረጋችሁም ብዬ መጥቻለሁ። እና እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ፕሊዝ አበረታቱኝ። አዲስ ቻናል ስለሆነ በጣም ተቸግሬያለሁ። ላይቭ በምገባበት ሰዓት ለራሱ ሰው እየመጣልኝ አይደለም፣ ምክንያቱም አዲስ ከመሆኑ የተነሳ ማለት ነው። ስለዚህ ሁላችሁም ላይክ ኤንድ ሰብስክራይብ ኤንድ ሼር ኤንድ እና ኮሜንት አድርጉ። ኮሜንት አስተያየት ስጡኝ እሺ። እኔ ዩቲዩብ አዲስ ስለሆንኩኝ ማውራት ያለብኝን አላውቅም፣ መጨመር ያለብኝን አላውቅም። ዝም ብዬ ገሲንግ ነው እየሰራሁ ያለው። እኔ ደግሞ የምፈልገው ምንድን ነው የእናንተን ኮሜንት እፈልጋለሁ። በተለይ ዩቲዩበሮች ካላችሁ በጣም እያስቸገረኝ ነው ዩቲዩብ። ለምን ምን እንደሚፈልግ ራሱ አላውቅም። በቃ የሆነ ነገር ይሆንብኛል ማለት ነው። ምንም ሳላጠፋ ሳላቅ ነው አጥፍቼ ይሆናል። አዎ በእርግጥ አጥፍቻለሁ፣ ግን አላቅም የትኛው እንደሆነ ጥፋቴ። ከተዘጋ በኋላ ይገባኛል። የሆነ ነገር ከተፈጠረ በኋላ ባውቀው እኔ ምን አድቫንቴጅ አለው? ስለዚህ ላይቭ ለመግባት ራሱ በጣም ዳገት ነው የሚሆንብኝ እና ላብዛባችሁ። እናንተ በቃ ሰብስክራይብ አድርጉ ነው ጋይስ፣ ሁላችሁ ሰብስክራይብ እንድታደርጉ ነው የምጠይቃችሁ። እና ወደ ገደለው ልሄድ። እንግዲህ አክቲንግ ልሰራ ነው ለመጀመሪያ ጊዜ። አብራችሁ እሺ። እንዴት ነው አሁን ማለቅሰው ነው? ማልቀስ አለብኝ። በርበሬ አይኔ ላይ እሱ ነው ሊያስለቅስሽ የሚችለው። በዚህ ሰዓት የሆነ የሚያስለቅስ ነገር አውሪኝ። የሚያስለቅስ ነገር አሁን በዚህ ሰዓት ከየት አመጣለሁ? መብረቃዊ የሆነ ሀሳብ እኮ ሳላለቅስማ አያምርም። እንደው በዛሬ ቀን ላልቅስ ብትይ ለራሱ እንድታለቅሽ አልፈልግም። የደስታ ቀን ነው የምን ዝምታ? ዝም በል እየተመሳሰጥኩ። አረ እግሬን ደከመኝ፣ ወላሂ ደከመኝ። እዚህ ጋር ማርያም እዛ ላይ ተቀመጥ። አረ ለምንድን ነው እዛ ላይ የሚቀመጠው? እና ቆያ እንዴ ስንት ደቂቃ መሰለሽ? 3 ደቂቃ 4 ደቂቃ የተጠቃ 4 ደቂቃ ትቆያለሽ። ስለዚህ እዚያ ጋር ቁጭ። የምን 4 ደቂቃ ነው? እኔ ደግሞ ችግር አለብሽ። አይ በቃ ቆይ ኧረ ቆይ እሺ ተረጋጋ። እንዴ በቃ አይደለም ማልቀሳችን እኮ በዚህ። እሺ ቆይ እኔ እንዴት ነው አክቲንግ ልሰራ የምችለው? አብዛኞቻችሁ ከዚህ በፊት ያው ዩቲዩብ ላይ ነው የምታውቁት። ሶስተኛው ጥርስሽን ንካሽው ስጋሽ ላይ የብለሻሽውዳ። ኧረ በእናትህ ግን ድምፅህን አታስገባው። ዝም በል በቃ። እና ታዲያ ምንድነው ማልቀስ አይደል የፈለግሽው እኮ? ዝም በል እኔ ልጨርስ። አትነጫነጫ እና እግዚአብሔርን ዝም እኔ አይደል እንደምቀርጽሽ። በጣም እየገባ ነው ውስጥ። ዝም ብለህ ማለት እንትን የለህም በቃ የምታወራው። እኔ የምፈልገውን እያወራህ ስላልሆነ በቃ ዝም በል።
የምፈልገውን እያወራ ስላሉ ሰው ማይንድ እኮ ነው የሚሆነው። እሺ ግቢ። ያው ስንት ደቂቃ ሆነሽ መሰለሽ? 5 ደቂቃ እንዴ? 5 ደቂቃ ከ19 ሰከንድ። ቀጥይ። ጂጂሪያ ፊትሽ እየሳቀ ነው። አታውራ። ፊትሽ እየሳቀ ነው። በደንብ አልቅሽ። እሺ አልቅሽ። እኔ በቃ እንዴት ልመሰጥ አንተን እየሰማሁ። ምን አይነቷ ናት? እንደነ እንትና ማን ነበረ ቪዲዮ እንሰራለን ብለው ሄደው ቪዲዮ ሰሩት። ስለ ቪዲዮ እያወሩ ያው ተቀርጾ ቢደቅቀው። ቆይ በቃ አረፍ። እሺ አስተካክለው ካሜራዬን እኮ ተስተካከለች። ግቢ። እያየሁት ነው ወደዚህ። አንቺ ነሻ የተጠጋሽ ወደዛ። እሺ በቃ ስቶፕ። ምንም ነገር እንዳታወራ አሁን። ቀጥይ። ምንም ነገር እንዳታወራ። 2 ደቂቃ ነው የምታገስሽ። ምንም አላወራም። አሁን ቀጥይ። እግሬ ያው ሁላችሁም እዚህ ቲክቶክ ላይ ነው። አይ የሴት ይሆናል አልኩት። አብዛኞቻችሁ ጋር ሲሆን እንደምታውቁት ዩቲዩብ ላይ ነው የምታውቁት። እኔ ልጅ እያለሁ ነው የተወለድኩት እና እሺ እረፍ፣ ማርያምን እረፍ። በቃ እኔ እና እንዴት ነው ታዲያ? ካሜራማን እኮ አይስቅም። ማርያምን እና አላልኩት እንዴ ልጅ እያለሁ ነው ያደግኩት ምናምን የምትይው ምን ማለት ነው? ልጅ እያለሁ ነው የተወለድኩት ነው። የሆነ ሰውዬ ነው ሪያክት ሰርቶበት ያየው ይሳቅ። እሱ ተምሯል። እና ጋይስ ሁላችሁም እንደምታውቁት ያው አብዛኞቻችሁ እኔን የምታውቁኝ ዩቲዩብ ላይ ነውና ያው እንደምታውቁት ልጅ እያለሁ ነው የተወለድኩት። እሱ ተምሯል። ትምህርት ተምሯል። እግዚአብሔር በቃ አንተን የምታስቀኝ አይደለማ። ሰምተሻል? ግን ሙሉ ሰምተሻታል? ልጅቷ ምን እንዳለ በቃ ሰምቻታለሁ። ተምሬያለሁ ልትል ነው እኮ። እሱ ተምሯል አለች። እስከ ስንተኛ ክፍል ነው ተምሮ? ኧረ ፕሊዝ በመድኃኒዓለም አንተ እና ፖለቲካ። እሺ እና ልጅ እያለሁ ነው የተወለድኩት። ጎበዝ አለ። ልጅ እያለች ነው የተወለደችው እሷ። እና አብዛኞቻችሁ እንደምታውቁት ልጅ እያለሁ ነው የተወለድኩት እና 2 ዓመት እስከሚሞላኝ ድረስ ሊትራሊ ሰው ነበር ፓምፐርስ የሚቀይርልኝ። ፓምፐርስ ምንድን ነው? አንተ አይደለም የምር ምንድን ነው ፓምፐርስ? ምንድን ነው? አረፍ በቃ ዳይፐር ለማለት ነው አይደል? ግን እኮ ዳይፐር አይደለም ያደግነው። ምን አለ ባወራበት። እሺ ቀጥይ። እኛ እናቆመን ዳይፐር። ኧረ ወይኔ። እሺ ቀጥይ። ለምንም አትሆንም። ቅጠሉ አንሶች ደግሞ ዳይፐር። እሺ አሁን ቀጥይ። እሺ ግቢ። ፕሊዝ ካሜራውን አስተካክሉ። ማርያም ለዚህ ነው አላችሁ የምትከፍሉ። እሺ ግቢ። አሁን ልቤ እና እንዴት ነው የምንሰራው? እሺ በኋላ እግዚአብሔርን ልጨርሰዋ። እሺ ቀጥይ። ፕሊዝ እንደገና ነው የሚጀምረው። ይሄ ይቆረጣል። እግሬ ይቆረጥ ወይ ቁጭ በል ያውና ወንበር ከኋላ ወይ ደግሞ አንቺ እናቴ ቀልድሽ አይጠገም። በቃ አሁን ይኸውልሽ የምታገስሽ 2 ደቂቃ ነው። እኔ የምጽፈው ጽሁፍ አለ እኮ ነው። እሺ ግቢ። አሁን ያው አብዛኞቻችሁ እንደምታውቁት እኔ አብዛኞቻችሁ እንደምታውቁት ያው እኔ ልጅ እያለሁ ነው የተወለድኩት እና ሊትራሊ 2 ዓመት እስኪሞላኝ ድረስ ሰው ነበር ፓምፐርስ የሚቀይረው እና ይሄ ሁሉ ስትራግል አልፌ ነው እዚህ የደረስኩት። ቀላል አይደለም። ሳቁ። እሺ ባያስቃችሁም ሳቁ፣ ካሳቃችሁም ሳቁ፣ ባያስቃችሁም ሳቁ። እኔ እናንተን ለማሳቅ ነው ይሄ ሁሉ ቀልድ ሸምድጄ የመጣሁት እና በቃ በጣም ነው የማዝነው። ያሳለፉትን ስትራግል ሳስበው በጣም ነው የሚሰማኝ እና ደግሞ አንድ ቀን ወደ ቤት በምገባበት ሰዓት ሁሉም ቤተሰብ እኔ ላይ እያፈጠጡ ነበረ። ምን ሆኖ ነው ብዬ በጣም ደነገጥኩኝ። እንዴ በጣም ተሳቀቅኩኝ እና ሄጄ ቁጭ አልኩኝ ሶፋ ላይ። ከዛ አንቺ ምንድን ነው ምን ስል አያትሽ እኮ አርግዛለች አሉ። አያቴ ቁጭዋ ነበረች።
ወይኔ በመድኃኒዓለም አክቲንግ ግን አልችልማ የምር። እሺ የሰው ልጅ የማይችለው መቼ እንደሆነ ታውቂያለሽ? አልችልም የሚል ድምጽ ጭንቅላት ውስጥ ያስገባ ቀን አልችልም ማለት የለብሽ። ኤግዛክትሊ ስቶፕ ፕሊዝ ቴክ ኬር መስት ቢ ቴክን። በቃ ከዚህ በኋላ ያንተ ድምጽ መግባት የለበትም። ነምበር 1። ሁለተኛ ደግሞ ከደከመህ ቶሎ እንድታርፍ ከፈለክ ድምጽህን አታሰማ። ሶስተኛ ደግሞ አልለው ሲጀመር ይሄን ወርቃማ ድምጽ ለመስማት መታደል እንጠይቃለን። አሁን ቀጥይ። ሲጀመር ለካሜራማን እንደማትሆን ነግሬያለሁ። አልሆንም እኮ ቀጥይ። አሁን እጅሽ እንደዚህ ያንጨፈረርሽ ምናምን አይደለም፣ አውቶ ፎከስ ላይ ይሆናል ካሜራው። ከዛ በቃ አያቴ እኮ ጨዋ ሰው ነበረች፣ በጣም ጨዋ ነበረች። እንዴት ብላ ልታረግዝ እንደቻለች፣ እንዴት ብላ እንደዚህ አይነት ነገር ልታደርግ እንደቻለች ለራሴ ግራ ገባኝ። እና ሁሉም ሰው ዩቲዩብ አንቺ ዩቲዩበር ስለሆንሽ ነው አያትሽ ልታረግዝ የቻለችው ብለው በጣም አፍጥጠውብኛል። ስለዚህ ባካችሁ ኮሜንት ላይ በአንቺ ምክንያት አይደለም ብላችሁ አንቺ ጨዋ ነሽ በቃ በአንቺ ምክንያት አይደለም እያላችሁ ኮሜንት ጻፉልኝ። በጣም እኔ እንጃ ያለሁበት ሁኔታ በጣም ከባድ ነው። አያቴም እንግዲህ በቅርቡ ትወልዳለች የሚል ተስፋ አለኝ። በቃ ሰብስክራይብ አድርጉ። ወዳችኋለሁ። አይደለም ግን የእናትሽ ነው ወይስ የአባትሽ እናት ናት ያረገዘችው? ብቻ አያቴ ናት እንጂ ይሁን ግን በዚህ ወይ አያት የለኝም። አያት የለንም። እሱ ማርያም ነው እኮ በግራም በቀኝም መላጣዎች ነው። በዚህ አጋጣሚ ሰማይ ቤት ነው። እሺ እዚህ ሄደው ያረግዛል እንዴ? እና ታዲያ አንቺ ምንድነው አያቴ ጨዋ ናት ምናምን ነው? አያቴ ጨዋ ኮና ጨዋውና እንዴት ነው የምታረግዘው? ባላግብታ ታጥም ኮንድ ጋር ማጥፋት እንዴት ነው የወለደቻት እናትሽ? ይሄኔ ነው ሳክስ። በቃ ሽስታው ይቆረጣል። በጣም አንተ በተለይ የምታወራው ኤክስትራ የሆነ ነገር እና የተከበራችሁ ተመልካቾች በቃ ስንት ደቂቃ መስል 12 ደቂቃ ማርያም ልዝጋ። እሺ ዝጊ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ፣ ኮሜንትም እንዳትረሱ። አብራችሁንም ስለነበራችሁ አብራችሁንም ስላልነበራችሁ በጣም እናመሰግናለን። የሚባል ያልነበራችሁ እንድትመጡና እንድትኖሩ እጋብዛለሁ። ቴንክ ዩ ሶ ማች ፎር ማይ ሄልፒንግ። በጣም አመሰግናለሁ። ቴንክ ዩ ሶ ማች ማይ ፋሚሊ ማይ ፌቨራይት አይ ላቭ ዩ ሶ ማች። ዩቲዩብን ሰብስክራይብ እያደረጋችሁ በቅርቡ በትላልቅ ቪዲዮዎች ይጠብቁን። እናመሰግናለን። በቀጣይ አሪፍ ቪዲዮዎች እመጣላችኋለሁ። አይ ላቭ ዩ ሶ ማች